ውድ ተከታዮቻችን ዛሬ ጆናስ ድራይቪንግ ስኩል መጥቼ ነው። ጆናስ ድራይቪንግ ስኩል 2014 ጀምሮ የጀመረ ነው። አሁን ግን በአጭር ጊዜ ሳክሰስፉል ሆኖ ሜቢ በከተማ ውስጥ ቶፕ ድራይቪንግ ስኩል ውስጥ ነው ያለውና ዛሬ መጥቼ እሱ እንግዲህ ስራውን ለትንሽ ጊዜ አቁሞ ይሄንን ቪዲዮ እያቀረብን ነው እና አዲስ ህግ ይወጣል ዛሬ በዛም ላይ እናወራለን። እንዴት ነህ ጆኒ? አለው እግዚአብሔር ይመስገን። ከብዙ ጊዜ በኋላ ተገናኝተናል። ኦልሞስት 10 ዓመት ሆኗል። እውነት ነው ያ የድሮ በስራ ምክንያት ያው ብዙ አንገናኝ። በእውነቱ በጣም ባጭር ጊዜ ሳክሰስፉል የሆነ ሃርድ ወርከር የሆነ ኢንተርፕረነር ነው። አበሻ ኢንተርፕረነር ነው። በከተማ ግዙፍ ድራይቪንግ ስኩል አለው። ያንተ ያርድ በጣም ብዙ ነው አይደለም? ስንት ሄክታር ነው? ወደ 2.8 ኤከር ነው እና ሰርቪሳችን ደግሞ የምንሰጠው ክላስ 1 ክላስ 3 ክላስ 5 ኤር ብሬክ auto mechanic and trailer and truck mechanic licensed shop አለን እና በዚህ ዙሪያ ኦልሞስት በድራይቪንግ ስኩል ወደ 11 ዓመት ሆኖኛል። 2014 ላይ ተጀመረ እና ያው ጥሩ ደረጃ ላይ ያለነው አሁን ቶፕ ከሚባሉ ድራይቪንግ ስኩሎች አንዱ ነው። ለዚህ ሳክሰስ እንግዲህ ከዚህ በፊት የነበረን ስኩል አውቃለሁ። ወደዛ ወደ ሞላ በሻንበረበት አካባቢ ወደ ኮረስ ስለሆነ ነበር። አሁን ደግሞ ቦታ ብለህ እኔ ትልቅ ያርድ ይዘህ በጣም ብዙ ስራ እየሰራ ነው። ለባጭር ጊዜ ላገኘው ሳክሰስ ዋና ምክንያቱ ምንድን ነው? ዋና ምክንያቱ ያው ጠንክሮ መስራት ነው። ጠንክረህ ከሰራህ ያው የማትደርስበት ቦታ የለም። ካናዳ ደግሞ ጥሩ ሰፊ ኦፖርቹኒቲ ያለው ብድር የተመቻቸ ነው። ብዙ ቢሮክራሲ የለም። ስለዚህ ያው ጠንክረህ ከሰራክ you will be successful እና ከስተመር ሳቲስፋክሽን ሁልጊዜ ላይ ገንዘቡን ብቻ ማየት ሳይሆን የከስተመሮችን ፍላጎት ማሟላት መጠበቅ፣ ትዕግስት ያስፈልጋል። ትዕግስት ለቢዝነስ ደግሞ very important። ትዕግስት ከሌለ የትም ቦታ አትደርስም። ከዛ ደግሞ ከአንተ ጋር የሚሰሩ ሌሎች በጣም ትሬኒንግ የሚሰጡ ከሁሉም ዜጋ ከነጮችም ጭምር አሉ አይደለ? አሁን ከኢንዲያን አሉ፣ ካናዲያን፣ ፊሊፒንስ፣ ኤሪትሪያንስ፣ ኢትዮጵያንስ፣ ጃማይካ ያ ኦልሞስት ከ6 ያላነሰ እስከ 7 ካንትሪ ኢንስትራክተሮች እና ኢምፕሎየሮች አሉ። ነካይ ማንሽን ፕሮሰሱ አቀጣይ ነው የምታሰራ ያለው። በጣም ብዙ ሰው ከሀያ ማያንስ መካኒኮች አሉ፣ ላይክ ኢንስትራክተርስ ክላስ 5 ክላስ 1 ኤር ብሬክ አስተማሪዎች፣ ኦፊስ አድሚን ኦልሞስት ከ20 ያላነሱ ናቸው። ፉል ታይም እና ፓርት ታይም ቀጥረን የምናሰራው እና ኦፊስን ደግሞ ላይ ያለውን ብዙ ቦታ ደግሞ አከራይታል። ፕሮፐርቲ አለን። አሁን ወደ $4 ሚሊዮን የሚያወጣ ፕሮፐርቲ ነው። ወደ 3 ቤ ያለ 2ቱን አከራይቼ አንደኛውን በራሴ ነው የምጠቀምበት። ከላይ ደግሞ ወደ 9 ኦፊሶች አሉ የሚከራዩ። እዚህም ፓርኪንጎች የምናከራዩ አለ። በዛም ቢዝነስ በፕሮፐርቲ ላይም ትንሽ ያው እየገፋን ያለ እንግዲህ በየደረጃው እና እንግዲህ ክላስ 1 ምን ያክል ነው ኮስት የሚያደርገው? ምን አይነት ትሬኒንግ የሚሰጡት? ለምሳሌ ክላስ 1 ላይክ በአልበርታ ውስጥ በሁለት የተከፈለ ነው። አንደኛው ኦንሊ አልበርታ ነው፣ አንደኛው ደግሞ ኦል ኦቨር ካናዳ ነው። ኦንሊ አልበርታ $6,800 ነው። ግን ለአሁን until end of this month 20% ኦፍ አድርገናል። 20% ቅናሽ አድርገናል እና ማንኛውም ሰው መጥቶ መመዝገብ ከፈለገ before end of this month 20% ቅናሽ እንሰጠዋለን። አሁን ሰምታችኋል። እዚህ ጆናስ ድራይቪንግ ስኩል ክላስ 1 ስትማሩ 20% ኦፍ ሰጥቷል። ይሄንን በዛ አጋጣሚ እንድታውቁ ፈልጋለሁ። እንግዲህ ስትፈልጉ ያው ጆናስ ድራይቪንግ ስኩል ትደውላላችሁ። ሁላችንም ኢንፎርሜሽን እንሰጣችኋለን። ከዛ ሌላ ደግሞ ከክላስ 1 ውጪ ክላስ 3 ታስተምራለህ? ያ ክላስ 3 በቀላሉ ማግኘት ይችላሉ። $1,000 እስከ $3,000 ነው። ዲፔንድ ምን ያህል ሰዓት እንደሚፈልጉ ነው። ኤር ብሬክ እንሰጣለን። ኤር ብሬክ $200 ነው። የአንድ ቀን ኮርስ ነው። ክላስ 5 ደግሞ ላይክ 10 hour ድራይቪንግ 15 hour ክላስ ሩም ነው። ያንን ከወሰዱ 6 ወር ይቀንስላቸዋል። ፉል ክላስ 5 ለማድረግ ኢንስቴድ ኦፍ 2 ዓመት ከመጠበቅ 1 ዓመት ከ6 ወር ብቻ ይሆናል ማለት ነው። ይሄንን ኮርስ በመውሰዳቸው ሌላው ደግሞ ኢንሹራንስ ይቀንሳል። ኮርስ ሲወስዱ ኢንሹራንስ ይቀንሳል።
ከ$40 እስከ $80 በወር ይቀንስላቸዋል። እንግዲህ ትራቭል ቲኬት ኤሪያን ብዙ ጊዜ ስለምንሰራ አንድ ነገር ምንድነው ብዙ ሰው በአሁኑ ሰዓት ላይ ትራቭል ቲኬት ቫውቸርን እያገኘ ነው። ስለዚህ በስነ ስርዓት ከመጀመሪያ ጀምሮ መማር በጣም ይጠቅማል። ለመንግስት ብቻ ህግን ለመጠበቅ ሳይሆን ለራሳችሁም ኢንሹራንሳችሁን እንዳይጨምር እንደዚህ ቅጣትም እንዳታገኙ ስለምጠቅም እንግዲህ ሁሉንም ከክላስ 5 ጀምሮ እስከ ክላስ 1 ጆናስ ድራይቪንግ ስኩል ይሰጣል። እንግዲህ እና ይሄንን ታውቃላችሁ። ግን በእርግጥም በጣም ግዙፍ የሆነ ድራይቪንግ ስኩል ነው እና የበለጠ ደግሞ እንግዲህ ሌላ ጊዜም ፕሮግራም ሊኖረው ይችላል። እሱም የራሱ ጆናስ ድራይቪንግ ስኩል ዌብሳይት ላይ አለ እና በዚህ አይነት ሁኔታ እንትን ማለት እየደወላችሁ ትጠቀማላችሁ ማለት ነው። አገልግሎት በጣም ሳክሰስ ስቶሪ ነው። እግዚአብሔር ካለ ህይወት በካናዳ የሚል ዶክመንታሪ መስራት እቅድም ስላለ እንግዲህ አንዱ እጩ የሆነው እሱ ነው። ፎቶግራፍ እያነሳን ያለ ማበሻ ነው። በጣም ጎበዝ ፎቶግራፈር ነው። ስለዚህ ይህንን ነገር በሰፊው ሌላ ጊዜ እንሰራለን።